አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ አኼራ እህትና ወንድሞቼ ደህና ናችሁ? እንደምን ናችሁ? የአላህ ሰላምና እዝነት በእናንተ ላይ ይሁን፣ አሚን። ኢንሻአላህ የአላህ ፍቃድ ከሆነ ዛሬ የምናየው ስለ ቁርአን ጥቅም ይሆናል። ቁርአን እንግዲህ እንደምታውቁት ወደ ቀናው መንገድ ይመራናል፣ ወደ አላህ ሱብሃነሁ ወተዓላ ያቃርበናል፣ ሰላም እንድናገኝ ያደርገናል፣ ልባችን ስክነትን ያገኛል። የጀነት ደረጃችን ከፍታው የሚያበቃው በቀራነው የቁርአን ብዛት ነው። ደረጃችን ከፍ የሚለው ማለት ነው። ኢንሻአላህ ደረጃቸው ከፍ ካለው አላህ ያደርገን። አላህ የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ከሚሆኑት ያደርገን ኢንሻአላህ። ስለዚህ የጀነት ደረጃችን ከፍ እንዲል የረሱል ሰለላሁ ዐለይሂ ወሰለም ጎረቤት እንድንሆን ከፈለጋችሁ ቁርአንን እንቅራ በአላህ ኃይል። ምንድነው እንግዲህ ስለዚህ ግዴታ እኔ እኮ ቁርአን አልቀራውም እንዴት ነው የጀነት ደረጃዬ ከፍ የሚለው ልትሉ ትችላላችሁ። አንድ ሱረቱል ፋቲሃን ብቻ ሊሆን ይችላል የምትሉት ምንድነው? እሱንም በመደጋገም ቁርአን ስትቀሩ ኢንሻአላህ ቁርአናችሁን እንዴት ነው የምትቀሩት? እቃ በማጠብ እያጠበ ሊሆን ይችላል፣ ልብስ እያጠበ ሊሆን ይችላል። ነግሬያቸዋለሁ እህት ወንድሞቼ ስፔሻሊ እህቶች ብዙ ጊዜ ቤት ውስጥ እናቶች ቤት ውስጥ ስለምናሳልፍ ማለት ነው። እንጀራ ስንጋግር፣ ወጥ ስንሰራ፣ እቃ ስናጥብ፣ ልጆቻችንን ወደ ትምህርት ቤት ስንሸኝ፣ መንገድ ላይ እነሱን ሸኝተን ስንመለስ፣ ገበያ ስንሄድ፣ ሱቃችንን ስንነግድ፣ ቤት ውስጥ ቁጭ ስንል፣ ስናርፍ፣ ስንቆም፣ ስንቀመጥ ኢንሻአላህ ባገኘነው አጋጣሚ ምን እናደርጋለን? ቁርአናችንን እንቀራለን። ምን እያልን ሱረቱል ፋቲሃን ብቻ ምናቆለ ሱረቱል ፋቲሃን ብቻ ለምን 1 ሚሊዮን ጊዜ አይሆንም? ሱረቱል ፋቲሃን ብቻ መቅራት ካወቅን ደግሞ አላህ አግርቶልን ከሆነ 1 ጁዝም 2 ጁዝም የምንችል ከሆነ ደግሞ እሱን እየቀያየርን መቅራት። አለበለዚያ ደግሞ ለምሳሌ እስከ ቁል አላሁ አሐድ ሊሆን ይችላል፣ ተበቴ የዳ ሊሆን ይችላል፣ ቁል አዑዙ ቢረቢል ፈለቅ ሊሆን ይችላል። የምናውቀውን እስከምናውቀው ድረስ ግን ምንድነው በመደጋገም ሌሎቹ 30 ጁዝ ጨርሰው ከሚቀሩት ሰዎች ጋር ደረጃችንን ከፍ ማድረግ እንችላለን። ያ ስላችሁ ደግሞ ቁርአን አትቅሩ፣ እዚህ ጋር ሱረቱል ፋቲሃ ብቻ ይበቃችኋል ወይ ደግሞ 1 ጁዝ ብቻ ይበቃችኋል እያልኩኝ አይደለም። የምታውቁትን ይዛችሁ እሱን እያመላለሳችሁ ከዛ ደግሞ ኢንሻአላህ እናንተ ጥረት ታደርጋላችሁ፣ አላህ ይረዳችኋል ማለት ነው። እንደዛ ነው ሀሳቤ። እስከዛ ድረስ ግን 30 ጁዝ አልጨረስኩም ብላችሁ ያለውን እጃችሁ ላይ ያለውን 1ጁዝ ይሁን 1ሱራ እሱን አልቀራም ብላችሁ ካስቀመጣችሁ ጀነታችሁ አደጋ ውስጥ ነው፣ ከሳራ ውስጥ ነው ያለነው ማለት ነው። ልክ አዝካር እንደምንለው ሰለዋት ረሱል ሰለላሁ ዐለይሂ ወሰለም ላይ እንደምናወርደው ሁሉ ማለት ነው። እሱን እንግዲህ ባለፈው ቪዲዮዎችን ከፍታችሁ ማየት ትችላላችሁ። ስለ አዝካር ስለ ሰለዋት ማውረድ ጥቅሙን እንዴት በምን ሰዓት ማለት እንዳለብን በፊቱ ቪዲዮዬን ተመልሳችሁ መመለስ ትችላላችሁ። ልክ በዛ አይነት ሁኔታ ነው ቁርአኑንም የምንለው። ጊዜ አይመርጥም፣ ሰዓት አይመርጥም፣ ቦታ አይመርጥም። እሱን የምናውቀውን ደጋግመን ማለት ነው ኢንሻአላህ። ለዛሬ እንግዲህ የምንቀራው ወይ ደግሞ የቁርአን ቻሌንጃችን ሱረቱል ፋቲሃን ነው የመረጥኩት። ሱረቱል ፋቲሃን 3 ጊዜ አብረን እንቀራና ከዛ እኔ ከእናንተ እሰናበታለሁ፣ እናንተ ትቀጥላላችሁ ማለት ነው። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒ ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين
اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين። ኢንሻአላህ እንግዲህ ብንተባተብም ባበላሽም አላህ ያስተካክለኝ። እንግዲህ እናንተ ሞር የተሻለ እንደምትቀሩ እርግጠኛ ነን። ግን ምንድነው ሰው በቻለው የቻላችሁትን ያህል ስለተባለ ሰው በቻለው አቅም ነው የሚጓዘው። እየሰባበራችሁም ቢሆን ለጌታችሁ ቅርብ ሁኑ። እኔ ይሰባበርብኛል፣ እኔ ይበላሽብኛል እያላችሁ አትፍሩ። እየተሰባበረ ነው ጎበዝ የሚኮነው። እሺ ጎበዝ የሚኮነው የተሰባበረ እየተሰራ ነው እንጂ ዝም ብሎ በምኞት ለወደፊት ጎበዝ ሆናለሁ፣ ለወደፊት እቀራለሁ፣ ለወደፊት ወይ ደግሞ እኔ እድሜ ሄዷል ከዚህ በኋላ ምን ቀራለሁ፣ ከዚህ በኋላ ምንድነው አይባልም። አላህን ለማስታወስ እድሜ፣ ጊዜ፣ ሰዓት አያስፈልገንም። በቃ በማንኛውም ሰዓት ወደ ጌታችን መሮጥ፣ ቀብራችንን ማሳመር፣ አኪራችንን ማሳመር። ሞት ምን ጊዜ እንደሚመጣብን አናቅም። መልካም ሰዎች መሆን ወላሂ ምንድነው በቁርአን ምላሳችንን ሁል ጊዜ በቁርአን ብናገራው ማለት ነው በምናውቀው ያህል በአዝካር፣ በሰለዋት፣ በዚክር፣ በእስትግፋር ጊዜያችንን በሀሜት ከምናባክን ደስ ይላችኋል። ሰው ቤታችሁ ስፔሻሊ ሰው ቤት ውስጥ ከሌለ በራችንን ዘግተን ማሻአላህ ልጆቻችን ከትምህርት ቤት እስከሚመጡ በራችንን ዘግተን እስኪ እስትግፋራችንን፣ አዝካራችንን አላህዬን መውደድ፣ አላህዬን ማፍቀር፣ አላህዬን ማመስገን፣ ዱአ ማድረግ እንደዛ ነው ማድረግ ያለብን። ውድ እህት ወንድሞቼ፣ አባቶቼም ልትሆኑ ትችላላችሁ፣ ታላላቆቼም ታናናሾቼም ልትሆኑ ትችላላችሁ። በአላህ ስም እላችኋለሁ ይሄን ቪዲዮ ለብዙ ሰዎች ሼር በማድረግ ቻናሉን አሳድጉልኝ። በጣም አጅሩን ማግኘት እፈልጋለሁ። ይሄን አስፋፉልኝ፣ አዳረሱልኝ፣ ላይክ አርጉልኝ፣ ሼር አድርጉልኝ። አብዛኛውን ሰው የሚያስበው ለዱንያ ጥቅም ነው አይደል? ወላሂ አላህ ያየኛል እኔ ሞር ማለት ነው ዱንያን የሚጠላ የለም። ግን ይሄ ነገር ቢስፋፋ ምናልባት ተዋወሱ ተብሏልና የአደም ልጅ ሁሉ ረሺ ስለሆነ ስንተዋወስ ይሄ አጅር ያስገኝልኛል። ቢያንስ እንደኔ ልቡ የሞተ ሰው ሲያዳምጠው ይሄን ነገር ደስ ብሎት አሃ ብሎ አንድ ሁለት ሰው እንኳን ቢቀራልኝ ቀላል አይደለም። የሞትኩኝ እለት ያ ሰው ከኔ ሞር የተሻለ ሰው ሆኖ ቀርቶ ጥሩ ሰው ሆኖ አጅሩን ሊያደርስልኝ ስለሚችል በአላህ ስም ጠይቃቸዋለሁ። በአላህ ስም ማለት እንግዲህ ይከብዳል። በእርግጥ ትልቅ ነገር ነው የጫንኩባችሁ። በአላህ ስም ማለት ምን አለ እጃችሁን ላይክ ብታረጉት ታያላችሁ። ብዙ ጊዜ ግን ላይክ አታረጉትም። ወይ ደግሞ ዲስላይክም ቢሆን አርጉና አሳዩኝ ከጥፋቴ እንድማር ማለት ነውና ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄን ነገር ለሙስሊም እህት ወንድሞቼ አድርሱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።